ትናንት አባት አያቶች አርበኞቹ የነፃነትን ዋጋ ያውቁት ኖረው ይኸውልህ አንድ የሾላ ዛፍን ለ3 ወራት ያህል 100 ሆነው እየተመገቡ ነው ፋሽስት ጣሊያንን ያንበረከኩት ነፃነታቸውን የተጎናጸፉት። ዛሬ አንተ የዳቦ ዋጋ ላይ 10 ሳንቲም በጨመረ ቁጥር ሆድህን እያሰብክ ኤዲያ በተገዛ ኖሮ ኤዲያ ጣሊያን ጥቂት በቆየች ኖሮ እያልክ ታቅራራለህ። ክላልኝ አንተ ስማ፣ ነፃነት ከዳቦ ይበልጣል። መገዛት ዳቦ እንደ ማሻመድ ቀላል አይደለም። የብሔረሰብ ነፃ አውጪዎች ዛሬ ቋንቋቸውን አይደል የሚመጻደቁበት የሚጠሩበትም ቋንቋ ጭምር እኔ አያቶቻቸው በከፈሉት የደም መስዋዕትነት የተገኘ እንጂ ከመገዛት የተገኘ ትሩፋት አይደለም። ተገዝቶ የተገዛው ሁሉ እንዳደገ የተገዛው ሁሉ በሀብት ማማ ላይ ሆኖ እንደሚናኝ እንደሚያዝና እንደሚከብርበት አስበ በተገዛው ኖሮ የምትለው የትኛውን የተገዛ የዓለም ሀገር አይተህ እንደሆነ እንጃ። እስቲ ከጎረቤት ደቡብ ሱዳን ጀምረህ እስከ ማሊ ሶማሌን አቋርጠ ጠይቅ። ዛሬም ድረስ ከኢትዮጵያ ባነሰ የድሃ ድህነት ውስጥ የሚኖሩ ሀገራቶች ናቸው። መገዛት ሀብትን ያጎናጽፋል ያሉህ ያጠላት ሆድህ እንጂ እውነት አይደለም። ስማ፣ ለነፃነት የተከፈለውን ዋጋ ማሰብ ማድመቅ፣ የተከፈለልህን ዋጋ ዘርዝረህ መብላት ሲያቅትህ ስንፍናህ ያስቀምጡልህን ሳይነካ ማንም ሳይደፍሮ ያኖሩልህን ሀብትህን እየዛክ ሰርተህ ላብህን ጠብ አድርገህ መኖር ሲያቅትህ በተገዛው ኑሮ እያልክ የምታቃራው አንተ ወንድሜ ተሳስተሃል። ነፃነት በሆድ አይለካም። ነፃነት እንደ ዳቦ ዋጋው ርካሽ አይደለም። ከደምና ከአጥንት የሚከፈልን ጀግንነትና ልብን ይጠይቃል። የአንተ አባትና አያቶችም ያደረጉት ይሄንኑ ነው። የብሔረሰብ ነፃ አውጪዎች ከትምህርት ቤት ጀምሮ መጽሐፍ ገጾችን እየቀደዱ የማንነት ታሪክህን የደበቁ ተከፋፍለህ እንድትኖር እንጂ እውነታው እሱ ሆኖ አይደለም። ስማ፣ ዛሬ በሃይማኖት ዳርና ዳር ቆሞ በዓለም ኢትዮጵያ የምትታወቅበትን ተከባብሮና ተዋዶ የመኖር እሴቷን ለመናድ የማይፈነቅሉት ድንጋይ የለም። ግን ና አንድ አርበኛ ላስተዋውቅህ። ደጃዝማች ዑመር ሰመተር ይባላሉ። ከሶማሌዋ የሀገራችን ክፍል የተገኙ አርበኛ ናቸው። ፋሽስት ጣሊያን በወቅቱ አብያተ ክርስቲያንን እያፈራረሰ መስጅድ ሲገነባ ዋ እዚህ መስጅድ ውስጥ ሄደህ እንዳትሰግድ አሉ። ደጃዝማቹ አርበኞቹን ሰብስቦ ስሙ፣ እዚህ መስጅድ ውስጥ እንዳትሰግዱ፣ ጣሊያን እኮ ራሱ ክርስቲያን ነው። ለእኛ አስቦ መስሏችሁ ነው መስጅድ የሚገነባው? አይደለም። መጀመሪያ ክርስቲያኖቹን ከጨረሰ በኋላ እኛንም አይምረንም። ይልቅ ተነስ፣ ለሀገርህ ተዋጋ፣ ተነስ፣ ሀገርህን ጠብቅ፣ ተነስ፣ ፋሽስትን አባራሉ። ይህንን የብሔረሰብ ነፃ አውጪ አይነግርህም። ልዕልት ከበደች ስዩም ከትግራይ ተነስታ መጣ ሸዋ ጅሩ ላይ ሰራዊቱን ታዋጋ እንደነበርም ብሔርተኛው በፍጹም ሹክ አይልም። ለምን ተብሎ ይልቅስ አርበኞቹ ለሀገራቸው የወደቁት አርበኞቹ ለኢትዮጵያ ብለው ለነፃነታቸው የታገሉትን የከፈሉትን ዋጋ በሚያኮስስና በሚያሳንስ መልኩ ይሄኛው ከኦሮሞ፣ ይሄኛው ከአማራ፣ ይሄኛው ከትግራይ እከሌ ጀግናው እያለ ይነግርሃል። በፍጹም እነሱ ለአንዲት ኢትዮጵያ እንጂ ለከፋፋዩ የብሔረሰብ ነፃ አውጭ እንዲመቸው አይደለም ለኢትዮጵያ ሲሉ ዋጋ የከፈሉት። ይህንን ልጅ ተብዬው ግን አታውቅም። በፍጹም ለማወቅም አትሞክርም። መንገዱ አንተ በሆድህ ተደፍተህ ሆድህ የጎደለ ጊዜ ብቻ ነው ኢትዮጵያን ልትከስ የምትመጣው። በገዛ ኑሮ እኮ ድልድዩ ተሰርቶ ፎቁ ቆሞ እያልክ ታቅራራለህ። እረ አለማፈርህ። እኔ ምልህ አንተ የማትጠቀምበት የአንተ ሀብት ያልሆነ ፎቅ ቢደረደር ምን ሊያደርግልህ? ሂድና ደቡብ አፍሪካ ጠይቃቸው።
ሂድና ኬንያ ጠይቃቸው። ፎቅ የቆመበት ሀገር ሁሉ ባለ ፎቅ የሚመስልህ የኔ ሞኝ አትሸወድ። ገበየሁ ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ የተባለላቸውስ ለእኔ ከአርበኞቹ ሁሉ የሚለዩብኝ እርግጥ ነው ስማቸውን የማናቃቸው በርካታ አርበኞች በዚህ ሂደት ውስጥ አልፈው ይሆናል። ግን ባልቻ አባ ነፍሶ በአድዋው ጦርነት ጊዜ ከታገሉ በኋላ ድጋሜ 40 ዓመት ሰልጥኖ አጥንቶ የመጣው ጣሊያንን ከ40 ዓመት በኋላ ሸምግለው እንኳን ይብቃኛል አሉ። ገብተው እያሳደዱ ነው የተዋጉት። የሁለት ትውልድ አርበኛም ናቸው። ስማ ግን አንተኛው በተገዛን ኖሮ እያልክ የምትቀራራው ባርነት የሚናፍቅ የነፃነትን ዋጋ ስላላጣኸው ላልተገነዘብከው አንድ ነገር ልንገርህ። ስማ ፋሽስቱ ጣሊያንም ሊወረን የመጣው ለምን እንደሆነ ታውቃለህ? ስለሰራ ነው። ሳይሰሩ ማደግና መለወጥ አይቻልም። ግን ነፃነት ከዳቦ በላይ ነው። እኔ የምልህ ለመሆኑ የተቀረው ዓለም በዓለም መንግስታት ፊት ናዚ ጀርመንና ፋሽስት ጣሊያን በሁለተኛው የዓለም ጦርነትና በሊቢያ ላይ ለፈጸመው ወንጀል ሲከሰስ ኋላም አልፎ ለፍርድ ሲቀርብ የሞት ፍርድ ሁሉ ሲተላለፍበት ኢትዮጵያ ላይ በተከለከለ የመርዝ ጋዝ ለጨረሳቸው 700,000 የሀገሬ ልጆች የሀገሬ አርበኞች ምንም ዋጋ ሳይከፍል ቀረ። ይልቅ ተነስና ሰልጥን፣ ይልቅ ተነስና ስራ፣ ፍትህንም ለአባት ለአያቶች አግኝ። ክብር ለጥንታዊቷ ኢትዮጵያ ጀግኖች አርበኞቻችን ይሆን።